አንቺ ግን በሸሉ ስማ፣ ከታዋቂ ሰው ጋር መለጣለጥ አልነበረም። አንቺ ሲጀመር የሴት ልክ አይደለም። ምን ማለት ነው? ኧረ ተይ አልተውም። ይሄ ቂጡን የሚበዳ ውሽቲ ነው። ምን አገባሽ አለኝ እኮ ይበዳ ይመቸው። ምን አገባንኛ በገዛ ቂጡ ግን ይመንልን ነው። እኔ አሁን አመንኩለት። ከሌሊቱ 9 ሰዓት ላይ አለኝ እነሳ ካገኘው እንዴ ልምራው ነው እኔ የምፈልገው ከሆነ ልምራው ነው እንዴ አጫውተው ማንም ይልክልኝ እስቲ ምንድን እስቲ በጣም ያመመኝ እግዚአብሔርን። እንዴት ናችሁ? አምላክ ምንድን ነው? እኔ ነው። አይ ሁለታችሁ ምን እያደረጋችሁ? ኧረ እኔ ተልኮልኝ ነው አሁን የገባሁት። ምንድን ነህ አንተ? ማነህ? እኔ ከስቲፎ ትንሽ አነስ ስላለው፣ ከበላቸው ትንሽ አነስ ስላለው፣ ከጆን ዳንኤል ደግሞ ትንሽ በጣም አነስ ምል ያው የደቡብ ልጅ ላይቭ ስትሪመር ነኝ። ዛሬ እድለኛ ሆናችሁ እኔ ጋር ገብታችኋል። ያው እድሉን ስላገኛችሁ ማውራት የምትፈልጉት ነገር ካለ ምናምን ማውራት ትችላላችሁ። ጌም የምንጫወት ከሆነ ጌም እንዳጫውታችሁ ምናምን የምትፈልጉ ከሆነ ያው ጌም አጫውታችኋለሁ ለ10 ደቂቃ ምናምን። ቆይ ከስቲፎ ከፍ ያልኩ ከጆን ዳንኤል ዝቅ ያልኩ ለማኝ ነኝ ነው ማለት ያለብን። ለማኝ የለማኝ ዘር ለማኝ ልለምን የመጣው ከስቲፎ ለማኝ እዛው ለምን እኔ ጋር እንዳልክ ከዚህ እንኳን ኧረ ፎሎ ላድርግሽ። የስቲፎ አር ነገር ነው ለማኝ ከስቲፎ ዝቅ ያልኩ ከጆን ዳንኤል ከፍ ያልኩ እድለኛ ሆናችሁ ለማኝ የለማኝ ዘር ለማኝ ነኝ አይደል? ምን ከፍ ያልኩ ነው እራሱን ነው ጌም ላጫውታችሁ ጌም እበት ጥቁር አር ጥምዛር የስቲፎ ጥምዛር ነገር ነው። በእናታችሁ እየላኩልኝ እኮ ነው። እኔ ዲያውም እግዚአብሔርን አላኩም፣ ለማንም አላኩም። ወላሂ እኔ አይመቸኝም። አም ሶሪ ይኸውላችሁ ቀን አለኝ ልለምን ስገባ ጠዋት ነው የምገባው። ለምን አሜሪካ ያሉ ፋኖች አሉ እኔ የሚወዱኝ በጣም አሜሪካ የሚኖሩ የተከበሩ እነ ብራድ ፒት እነ ምናምን ነው ጊፍት የሚሰጡኝ። ገባችሁ? እንደዚህ ተራ ኢትዮጵያ አሜሪካ እየኖረ ምናምን ጫማ የሚጠርግ ሽንት ቤት የሚያጥ ምናምን ጊፍት አልቀበልም። እመልስላት ጋይስ ሊቭ ሌኒዩት እኔ እኮ ጊፍት ሰጪ እኮ ነኝ። አለምንም አይመቸኝም እንደዚህ መለመን ማለት ነው። አይመች ደስ ይለኛል ግን የምቀበለው ከትልልቅ ሰዎች ነው። ውርጋታ እናቴ ትሙት ጠንቋይ ነው የሚመስለው። ይሄ ደግሞ ማለት ነው ከዚህ ጋር ተጫውሽ ማለት እድልሽን ሰረቀሽ ማለት ተበላሽ ማለት ነው። አስገብኝ የታባን የምገባው አያት ቅምቅም አያት የገባችበት ጉድጓድ ግባ። የታባን ማስገባ እስቲ ሌላ ሰው ልፈልግ። ቤላ የለም ጋይስ፣ ቤላ የለም። ይሄ ቅንቅናም ቆይ ቤላ የለም። ቤላ የት ሄዱ ነው? ቤላን ነው የምፈልገው አሁን። ከቤላ ጋር ለማውራት በጣም ኢንተረስቲንግ ሆኛለሁ። ለምንሆነስ መሰላችሁ? የለም አስገቢው የለማ። ቤላ ቢኖር ደስ ይለኝ ነበር። ቤላ ግን ይገባል፣ እርግጠኛ ነኝ ዛሬ ይገባል። ቆይ ሌላ ሰው እናስገባ እስቲ። 20 ሰው ይዞ ከቤላ በታች ከእንትና በታች ስር ነኝ ምናምን። እሺ ከሞንጋ ጋይስ እኔ ብሎክ ተደራርገናል። እኔና ቤላ አንድ ላይ ሆነን አናውቅም። ቤላ ብሎክ አርጎኛል፣ እኔም ብሎክ አርጌዋለሁ። አሮኒ ዳማ ደፋከር እኔ ሞንን እወደዋለሁ። አሪፍ ልጅ ነው፣ መልካም ሰው ነው። ግን እኩያ አይደለም። ሂዝና ማይ ታይፕ አይደለም። ያራድዬ ልጆች እኔ
ክትፎ በልቼ ፓስታ ማስታወቅ ሰው ነኝ። ሞን ደግሞ ፓስታ በልቶ እበት የሚጥል ልጅ ነው። እንዴት ነው የምንገናኘው ጋይስ? እንዴት እንገናኛለን? እውነቴን ነው የምላችሁ። እስቲ አንዳንዴ ለዩ እስቲ መልኪው ፊትዩ ምናምንና የሆነ ነገር ኮምፔር አድርጉ። ምን አለበት ኢትዮጵያውያኖች አይደለም እንዴ አንለይም እንዴ ጋይስ? እኩያ የሚባል መጠን የሚባል ነገር አለ። አም ሲሪየስ what the fuck ምን ሆናችሁ ነው? ከለማኝ ጋር ከማንም ለማኝ ጋር ኮምፔር እንዳታረጉ። እኔ መደመን አይመቸኝም። እውነቴን ነው የምላችሁ። ምናምን ሚሊዮን ነጥብ በላይ ያለኝ ሰው ነኝ። ከአንገቴ በላይ ነው ማወራሽ፣ ከአንገቴ በላይ ማለት ነው። 800,000 ብር ይዤ የምንቀሳቀስ ሰው ነኝ። ከአንገቴ በላይ ይሄ ልብሴ ምናምን ተውት። ጫማዬ የምለብሰው የምጫማው ምናምን ተውት። ሂሳብ እንደራረግ ካላችሁ ሞን እኮ ቁጭ ብሎ ማነው ቁርስ የሚጋብዘኝ የሚል ልጅ እኮ ነው። ዛሬ ጥሬ ስጋ የሚጋብዘኝ ሴት የለም። ጥሬ ስጋ ሴትም አንድ ላይ ደምሮ ማለት ነው የቀን ወጪውን ማለት ነው ማይነስ ፕላስ ብር አርጎ የሚሰራ ሰው እኮ ነው። አም ሶሪ የሱ ሙድ ነው ይመቸው። ግን እኔን ማለት ነው እንደዚህ አታድርጉኝ፣ እንደዚህ አጣብቃችሁ አታሲዙኝ፣ አታገናኙኝ። እኔ እኮ ከነ ልጅ ሚካኤል ጋር ማለት ነው ከልጅ ሚካኤል ጋር ማለት ነው እናቴ ትሙት ዴይ ፓሪ የደነስኩኝ። ዴይ ፓሪ ውስጥ ነው እንደዚህ እንቀንትን ምጮቶ የነበረው። አመድ ላይ ሱዚ ሲጫወት ከነበረ ሰው ጋር ኮምፔር አታርጉኝ። እኔ ማለት ነው አም ሲሪየስ ነው የምላችሁ። ጊዮን ሆቴል ነው እኮ እንደዚህ ሰኞ ማክሰኞ ምጮት ያደኩት እንደዛ ነው። አም ሶሪ በቃ ከተበላላችሁ ብሉ፣ ካቃራችሁ አስታውኩት። ሊም ያለውን ስሙን አትጥሩ፣ የሱን ስም አትጥሩ። እስቲ ለማንኛውም ደግሞ ሌላ ሰው ደግሞ እናስገባና ተካተካ እናደርገዋለን። ምን አለበት? ዲስ ማተፋገር ግን እላህ ሲዞኛል ማለት ነው። እስቲ ጀማውን እንጋብዘው። እሱ ደግሞ አፉን ክፈትና ጸብ ነው ማለት ነው። እና የሻንቅላ ጦርነት ነው የሚነሳው ነው የምላችሁ። ይሄ ልጅ እዚህ ቤት ይሳደብና የሻንቅላ ጦርነት። አረ ይሄማ ሳንጃ ይዞ ነው የሚመጣው። ያራዲዬ ልጅ ዲክላይን አደረገው። ይመቸው። እኔ እኮ ለማኝ አይወደኝም ጋይስ። የሚለምን ሰው አይመቸኝም፣ አይወደኝም፣ አልመቻቸውም ለልመና። እኔ ለማኝ ቦል ሰውዬ ስሙን አትጥሩበት። ልጁ በሌለበት ስም አትጥሩ። አስገቢኝ፣ ግባ ወደ ሜዳው። ለማንኛውም ፎሎ ያላረጋችሁ ሰዎች እስቲ ፎሎ አድርጉኝ። ፎሎ ያላረጋችሁ ሰዎች ፎሎ አድርጉኝ። ሰማኝ። እኔ አሁን ከትንሽ ጊዜ በኋላ ጆን ዳንኤል ጋር ገብቼ ማለት ነው ታዩኛላችሁ። ጆን ዳንኤል ጋር ገብቼ ታዩኛላችሁ ነው የምልሽ። እውነቴን ነው የምልህ። ያንን ጀማ ነው የምቀላቀለው ነው የምልህ። ጆን ዳንኤል ታዋቂ ሆኖ አይደለም፣ እኔ ታዋቂ ያደርገዋለሁ በደንብ አድርጌ። ዓለም አቀፍ ነው ብላችሁ ነው የምታስቡት? ስፔስ አቀፍ ነው የማደርገው። ዓለም አቀፍ እኮ ማለት ተራ ነገር ነው ጋይስ። እውነቴን ነው። እኔ እኮ ስፔስ ሄጄ ምናምን ፈታ ብዬ የምመጣ ሰው እኮ ነኝ። እንዴት ነው? ቆይላ ወይኔ ይበላቸው። ቁምላቸው ቁሜ የኔ ፍቅር የኔ ማር። ከዚህ በኋላ ማለት ነው ቁምላቸው። ጀላው ምን ያደርግልኛል? ያቺ ምን አላት? ምን እናት ያቺ እንዴ? ምን ሆነ ነው? ኢትዮጵያ ውስጥ እኮ ማለት ነው በልጅነታቸው ማለት ነው እባብ እያሉ የሚጮቱበትን እኮ ነው ያየን ሰዎች ነን። ግን ማለት ነው ቢግ ዲል አይደለም። እስናራባው ትልቅነት ትንሽነት ምናምን ኢትስ ኦል አባውት ፕሌይንግ ቤቢ። ገባህ አይደለ? ትንሽ ትልቅ አንሰ ጠበበ ምናምን አጫዋወት የሚባል ነገር ሀበሻ እኮ ማለት ነው። ሀበሻ እኮ ችግራችሁ ይሄ ነው። እንትኗ ትልቅ ነው፣ ቂጧ ትልቅ ነው። እሺ ትልቅ ቂጥ ይዘገባ ስታራበት አድራለች። ፈሷን ስጠጣ ታድራለች። በስመ አብ ወወልድ ወመንፈስ ቅዱስ እያልክ ሀበሻ እኮ ስታስጠሉ። ከብዛት ጥራት ለምን አትመርጡ? ከብዛት ጥራት ምረጡ። እናቴ ትሙት
ሁሌ በቃ እንትኗ ቀድለት ነው እንትኗ ትንሽ ነው ጡቷ በስማማ ጡቷ እንዲህ ብሎ ስዘረጋው የኔ አባት አባይ ተፋሰስን ይተካል ነው የሚባለው። ያን መከ በጡት ማሳጃ ንርታ ስታይ ዋው ትላለህ። ዋው ያን ሄኒ ከንት ገለብጥ ድራፍት ገለብጥ አረቄ ተጨምረበት አለ። ሴትዮዋ ጄኒፈር ሎፔዝ መስላ ትታያለች። እበላለሁ ስትል ተበልተ ያ በደቂት ይዘህ ገብተህ ቂጧ ያልቧል። ደህና ነገር መረጡ። ከብዛት ጥራት የሚባል ነገር አለ። አንቺም ብትሆኚ ወይኔ እቃው ትልቅ ነው ይሄን የሚያክል ዘነዘናለሁ። እሺ አልወቀጠሽ በስነ ስርዓት ለማስነሳት ራሱ 9 ሰዓት ነው የፈጀብሽ። ላብሽን ጠብ አድርግሽ 9 ወንድ መታጫውችበትን ለሱ ላብሽን ጠብ ታደርጊያለሽ። ወጥ የለም። እንደዛ አይደለም ጋይስ። ከብዛት ጥራት ምረጡ ነው የምላችሁ። እናቴ ትሙት መጀመሪያ አይስ ኮንታክት የሚባል ነገር አለ። አይን ላይን ትታያለህ። ከዛ በኋላ ታጠነዋል። እንዴት ነው ይሄ ነገር ያዋጣል ያዋጣም? በጎኑ ላቡን ምናምን ትነኪያለሽ ምናምን። እስካን የሚባል ነገር አለ። ሴቶች እስካን አርጉ። ወንዶችን ብትሆኑ ችግር ከማለት በፊት ተፍተፈን ሙሉ እስኪያወርደ ወይኔ ውበቷ የዘቾ ልጅ ውበቷ የሚለው ዘፈን ይከፈትልሃል። በመሃል ዲጆ ያስገባልሃል፣ እሷም ታስገባልሃለች፣ ብርህም ይገባል። ጠዋት ላይ አበለ ወይኔ ብሬ ትላለህ። ጠዋት ላይ ታለቅሳለህ። ሚስት እዛ ያ ልጆቹ ቁርስ የለም ትላለች። እንዲህ አይነት ይዘህ ከምትገባ ማለት ቺክህን የምታቃትን የልጆችህን እናት አታጫውትም እንዴ? እውነቴን ነው ብላችሁ ማየት ካልቻላችሁ ምንም አታድርጉ። በቃ ይቅርባችሁ። እስካን አርጉ።